ባለፈው ላይቭ ላይ ሆኜ ሁለቱም ስልኬ ተቃጠለብኝ። እግዚአብሔርን እኮ ነው የምላችሁ። ሁለቱም ቻርጅ ተሰካበት፣ ሁለቱም ስልኬ። ሰሞኑን ደግሞ ምን እንደፈረደብኝም አላውቅም። ከዛ ሁለቱም ስልክ ተበላሸብኝና ዛሬ ላሰራ ሄድኩ የሆነ ሞባይል። ከዛ እናንተ ተሰራልኝ። ሁለቱም ስልኬ በስንት ብር ቢሰራልኝ? ስንት ብር ቢሆን ዋጋው? 70 ሺህ ብር። ከዛ እኔ በቃ እንግዲህ ምን አደርጋለሁ ብዬ 70 ሺህ ብር ልከፍል ሞባይሌ ባለቤቱ እጂ ያንተንማ እኔ ነኝ የምከፍለው። እግዚአብሔር ምስክሬ እኮ ነው የምላችሁ። እንደው ግን እግዚአብሔር እነሆ ሰዎች ሁሉ ይወዱኝ ዘንድ እኔን የመረጥከኝ እኔ ማን ነኝ? የኔ እግዚአብሔር እነሆ ሰዎች ሁሉ ይወዱኝ ዘንድ። እግዚአብሔር ምስክሬ እኮ ነው የምላችሁ። ጌታ ምስክሬ እንትኑ ነበር የተቃጠለው። ይሄ የቻርጀር መውሰጃ ኤሲ ነው ምናምን የሚባል አለ። ኤሲ አክቹዋሊ ማቀዝቀዣ ነው አላውቅም። ኤሲ መሰለኝ የሚባለው ግን እሱን የተቃጠለው። የሁለቱም ስልክ በጣም ነው ሺም የሚይዘኝ። እኔ ካልከፈልኩ ከዚህ ቤት አልወጣም ወይ ሁለተኛ አልመጣም። አትከፍልም። ጌታ ማስታወቂያ እሰራለታለሁ። ማስታወቂያ በቃ እኔ ወይ ማስታወቂያ ልስራለህ እንጂ እኔ በጣም ይከብደኛል አልኩት።